ኪራ ወደ ራስ ተመለስ። በቃ እስከ ዛሬ ተበድላ ነበር። አልገባሽም? የሷ ነገር የሷ ስቃይ አልገባሽም? ስቃዩ ገባኛው ተረድቻታለሁ። በቃ እሷን እናዳምጣት። ላውራት ትክክለኛ ሚስት እሷ ናት። የምታዋጣ ፋፊ ናት። ኪራ ከነሱ ጋር አባት ምን ጭቅለን ያለ መሰሪ ነሽ። ይበቃችኋል። በቃ ስርዓት አይኖራችሁም እንዴ? ምንድነው የምትረብሹት? አንተ ምን እያደረግህ ነው? እህት ላይ እንዴት እንድትነሳሳለን? ሰላም የኛ ተወዳጅ ቤተሰቦቻችን እንዴት ናችሁ? ሰላም ናችሁ? ዛሬ እንግዲህ ከፋፊ ጋር መጥቻለሁ። ሰላም ቢያችሁ እስቲ ፋፊ። ሰላም እንዴት ናችሁ? ውድ የዩቲዩብ ቤተሰቦቻችን፣ ያው ዛሬ ሶልን አግኝቼዋለሁ። ከተፈታሁኝ ዛሬ ነው ያገኘሁትና ያው ያለውን ነገር ታውቃለህ። ሰሞኑን በጣም ከባድ ሁኔታ ውስጥ ነበርኩኝ። ታስሬ ነበረ እና በጣም ከባድ ጊዜ ነበር። አሁን ደግሞ ከመታሰሬም በላይ በጣም አሳሳቢ ሁኔታ ውስጥ ነው ያለሁት። ምክንያቱም ከጀርባዬ በጣም ከባድ ነገር እያጋጠመኝ ነው፣ እየደረሰብኝ ነው። ግን ማንም ሰው እየተረዳኝ አይደለም። አይተሃል። እኔ ያለው እኮ ያትጨናነቅ፣ እንደዚህ እኮ መጨነቅ የለብሽም። እኔ ያለው አይደል ከጎንሽ እስከ መጨረሻ። በቃ ባለፈውም በቃ እንደዛ ሆኖ ወደዛ በቃ በዋስ እንድትፈጭ ብዙ ነገር አድርጌ ነው። ገብቶሻል አይደለም? የምከፍለው ዋጋ እየከፈልኩ እስከ መጨረሻው ያንቺ ህይወት እስኪስተካከል እኔ ያለሁልሽ ፋፊ። አትጨናነቂ። ለምን እንደዚህ ትጨነቂያለሽ? እንደዚህ መሆን የለብሽም። ምክንያቱም ለልጅሽ ማሰብ አለብሽ። ይገባኛል፣ ብዙ ጫና አለብሽ። ግን ደግሞ በቃ እኔ ከጎንሽ እስካለሁ ድረስ ናይም ቢሆን በቃ ሁሉ ነገር ይስተካከላል። ፋፊ አትጨናነቂ። አንተ ብቻ ነህ እዚህ ጋር እየተረዳኸኝ ያለው፣ ከጎኔም ያለው አንተ ብቻ ነህ። ይሄ ደግሞ እንደዚህ ደግሞ መቀጠል የለበትም። ምክንያቱም ናሂም ከኔ ርቋል። ናሂ በራቀ ቁጥር ደግሞ እኔ ላይ የሚደርሰውን ነገር ታውቃለህ። በጣም ልክ ነሽ። እኔ አሁን እሱን አስተካክላለሁ። በቃ እኔ በቃ ዛሬ ያልጠበቅኩት ነገር ገጥሞኛል። አሁን ኪራ ደውሎልኝ ነበርና ፋፊ እንዴት ናት ምናምን ሲለኝ በጣም ነው የደነገጥኩት። እንዴ ኪራ እንዴት እንደዚህ ሊል ቻለ ብዬ በጣም ግራ ገብቶኝ በቃ እንዲሁም አሁን ከፋፊ ጋር አንድ ላይ ሆኜ ደውልልሃለሁ ብዬው ነበርና ደውዬለት እየመጣ ነው። እንዴት ነው ጤንነቷ፣ ያለችበት ሁኔታ ምናምን ነገር ሲለኝ በጣም ነው የደነገጥኩት። ምክንያቱም ከኪራ እንደዚህ አልጠበቅኩም። እስከዛሬ እኛን ሲሰድበን እንደ መጥፎ ሰዎች እንደ ክፉ ሰዎች ሲያየን የነበረ ሰው ነው። ገብቶሻል? እንደዚህ ሲለኝ እኔ በጣም ደነገጥኩኝና እኔ አልጠበቅኩም። ብቻ በቃ ምን ተፈጥሮ ነው ወይ የሆነ ተንኮል አስቦ እንዳይሆን ብቻ እኔ የፈራሁት ተንኮል አስቦ ወንድም በቃ እንዲሁም ነገሮቹ ከፋፊ ጎን ሁኜ ነገሮችን አስተካክላለሁ ምናምን ያለኝ እሱ እንደዛ አለኝ ደውሎ። አሁን እርግጠኛ ነህ? እኔ በጣም ገርሞኛል ስልሽ እኔ በጣም እስቲ ነገርም ካሰበ ምንም አያመጣም። ግን እስቲ ምን አስቦ ነው በቃ ዛሬም ወደ ቤተሰቦቻችን ዛሬ እንደዚህ ሁኜ የመጣሁት ካሜራ ይዤ የመጣሁት ምን ተፈጥሮ ነው ብዬ ነውና እንዴ ነሽ? ሰላም ፋፊ ኪራ ደህና ነህ? ሰላም በለኝ ፋፊ። እንዴት ነሽ? ኪራ ተሻለሽ? እኔ ደህና ነኝ። ሰላም ነው። እንዴት? ወይኔ ፋፊ በእናትሽ። ቆይ አንተ ተንኮል አስበህ ከሆነ ግን አልለቅህም። ለምን ተንኮል ነው የምታወራው? በቃ አንተ እስከዛሬ ድረስ ምን እያደረጓት ነበር? በእናትህ ሶል ከራሴ ጋር አልነበርኩም እኮ። ተገለጸልህ አይደል እውነቱ? እንዴ እውነቱን አሁን ፋፊ አሁን ነው የገባኝ። በእናትህ ደህና ነሽ? ልጁ ደህና ነው እንዴ? እስከዛሬ ቆይ እንዳይነካሽ ምን ሆነ ነው? ቆይ እኔ እንዴ ቆይ እንዴት ልሷን ልታዝንላት ቻልክ አንተ? ሶል እንዴ በቃ ነገሮች ገቡኝ። ሶል ደህና እንደሆነች ይኸው ተረዳው እኮ። ሰላማዊ ሰው እንደሆነች ተረዳው። ሶል በቃ ተረድቻለሁ። ሁሉ ነገር ገባኝ በቃ ሶል። እና እርግጠኛ ነኝ ከዚህ በኋላ ፋፊ ታግዛታለህ? ፋፊ በቃ ካንቺ ጎን ነኝ። እሺ ኦኬ። እንዴት እኔ ሳስረዳ የዛኔ እኮ አልተረዳኸኝም ሁላ ከቤት እያስወጣኝ ነበር። እንኳን ቦታውን ጠቆምከኝ። እውነት ደስ ብሎኝ ፋፊ። ቆይ ማን አግኝተህ ነበር? ቆይ እንዴት እንደዚህ ይሄ ነገር እኛን ለማሳሰር ለክፋት ምናምን አይደለም አይደል? ሶል ምን እየሆንክ ነው? ማን ነው ግን እንደዚህ አይነት ነገር እንድታደርጉ እንድታስታውሱ ምንድነው? ማን ነው እንደዚህ ያደርጋል? እኔ ፋፊ ቆይ የምርህን ነው ኪራ? ተማመኝበታለሽ? የምርህን ነው አንተ? እኔ የምር እየተረተረተኛል። ምን እያልሽ ነው ፋፊ?
አይ አንተ የልጅ እናት እኮ ነሽ። በቃ የልጅ እናት አሁን ትሆኛለሽ እኮ በቃ እኔ እንዴ እስከዛሬ ልጅ እናቱ ገብቶኛል። ስትከራከራት የነበረው እንደዛ ስትሰድባት ስታባራት የነበረው እውነቱ አልገባኝም ነበር። እቤት መጣ እህት ላይ ተደረበ እንደዛ ሳሰቃዩት ነበር። አሁን ቆይ ምን ተገኝቶ ነው እንደዚህ የተገለጸ? እናስረዳቸዋለን ሄደን እውነተኛውን ነገር እናስረዳለን። በቃ የት ነው የምንሄደው? ቤት ሄደን እውነተኛውን ነገር እናስረዳለን። ፋፊ በቃ ቆይ ቤት ሌላ ድግስ እንዳዘጋጁ በምናውቃለን ፋፊ እኔ ምንም ነገር የለም። እኔ እኮ ላናግራት እኮ ካንዴም ስንቴ ሞክሬ መኝኝ በቃ ካንቺ ጎን ነኝ። መኝኝ ፋፊ በቃ ደህና ነሽ? አሁን ደህና መሆንሽ ነው። እንደዚህ ብላ ነው ጉድ የሰራችኝ አይደል? እኔ እኮ ላናግራት በሰላም በቃ ነው ስለነሱ አያገባኝም። እኔ አሁን ያንቺ ጤንነት ነው የሚያሳስበኝ ፋፊ። በቃ ዋናው እንኳን ደህና ሆንሽ፣ እንኳን በሰላም አገኘሁሽ ፋፊ። እኔ ከልብ እርግጠኛ ነህ ግን ኪራ? እርግጠኛ ነህ እንዴ? ምን ማለት ነው? እኔ ማመን አልቻልኩም ፋፊ። እኔ ግራ ገብቶኛል። እመን ሶል በቃ እመን። እሺ በክፋት ካሉ እውነተኛው ነገር ገብቶኛል። በቃ እኔ ሶል እንዴ ምን ይሆንከ ሶሊ እና ከእናንተ ጋር ነኝ ፋፊ። የምርህን ነው? እስከዛሬ ለበደልኩሽ፣ የምርህን ነው? እስከዛሬ ላስቀየምኩሽ፣ ለሰደብኩሽ ሳላቅ ያንቺ ማንነትን ሳላቅ ለሰደብኩሽ ሁሉ ይቅርታ በይኝ ባክሽ። አረ እንደሱ አታርግ። ቆይ ግን እኔ ከልብ ይቅርታ በቃ ይቅርታ በይኝ። እውነት እኔ ከልብ ችግር የለውም። የምር ከልብ ከሆነ ሶል እኔ ችግር የለውም። ፋፊ ምን እያልሽ ነው? እኔ ከልቤ ነው ሁሉ ነገር እያወራሁ። አይ ዋናው የሷን ጉዳት ተረድተህ በቃ የሷን ጭንቀት ተረድተህ ከጎና ልትሆን ስለመጣ እናመሰግናለን። ዛሬ ምን ሆኜ ነው ግን እንደዚህ ሲያሰቃዩሽ? ምን ሆኜ ነው? የት ሄጄ ነው እኔ እስከዛሬ ፋፊ? እውነቱ አልተገለጸላችሁማ። ሁላችሁም በቃ የሆነ እውነት ሲነገራችሁ ሁሉም ሰው ይገባዋል። በቃ ቀስ በቀስ ይገባዋል። ሲረዳ ይዛኔ እናወራለን። አልገባቸውም ማለት ነው ፋፊ። ያንቺ መልካምነት ያንቺ የዋህነት አልገባቸውም። ሁሉም ሰው ይገባዋል ይዛኔ። አሁን እኔ አንተ ብቻ ከልብ መሆኑ የምፈልገው እኔ ከልቤ ነኝ ፋፊ፣ ከልቤ ነኝ። በቃ እመኝ ቃንመ ነው ምን አማራጭ አለ እንግዲህ። ክፋት ካሰበም ለራሱ አይበለኝ። አረ እኔ ያው ከልቤ መጥቼ እንደዚህ አይተኝ ታውቃለህ እንዴ ሶል? ሷሽ አይተኝ ታውቃለህ እንዴ? ምን እየሆንክ ነው ሶል? በቃ አሁን ፋፊዬ ቶሎ ብለን እቤት ሄደን አንቺን ማክበር አለባቸው። ሁሉ ስለ አንቺ ነግራቸዋለሁ። እንዳይናገሩሽ ቀና ብለው እንዳያዩሽ እናገራለሁ። ሄጄ ማንንም እኮ አይሰማም። ውብዬንም አስጠነቅቃታለሁ። በቃ ናሂ አሁን ለአንቺ ብቻ ነው የሚገባው። በቃ ፋፊ ይሄንን አምኛለሁ፣ በዚህ አምኛለሁ። በቃ ነይ እንሂድ፣ አሁን ወደ ቤት ቶሎ እንሂድ። ሄደን እናስረዳቸው ቶሎ በቃ። እሺ ሰላም ለዚህ ቤት ንገራቸው። አሁን ልክልካቸውን ፋፊን ይዣት የመጣሁት በቃ ከእሱ ጋር ይዘነው እንድንሄድ ናሂን ይዘነው ለመሄድ ነው። ወደ ምን ሄደበት ፋፊ ንገሪያት። ወዴት ነው ንገራቸው። እነዚህ መሰለኝ ኪራ ጤነኛ አይደለም። አርፈሽ ተቀመጪ። በቃ ዞር በይ ሴትዮ። ምን ማለት ነው? ውብዬ አርፈሽ ተቀመጪ። ምን ነው? አርፈሽ ተቀመጪ። ኪራ ምን እንደምትሰራው ከዚች ጋር በቃ ያው ናሂ እስከዛሬ ድረስ እንደተጎዳ ነው እየነገረችኝ ያወቅሁት የተረዳሁት። ታውሪ ስነ ስርዓት ይኖርሽ። አላማሽ ምንድነው? ቆይ አንቺ ናሂ ምንድነው የምትሰራው አንተ ከሷ ጋር? ውብዬ ምንድነው ተቀመጪ። በቃ እኔ አሁን ከሷ ጋር ነኝ። እኔን አውራኝ። ምንድነው የምትሰራው ከሷ ጋር? ጤነኛ አይደለም እንዴ? አማይ ውብዬ በቃ ተቀመጪ። ነው አሁን ፋፊን ይዤ እኔን እውነቱን ሲቀበል ጤነኛ ነው ብለሽ ነው የምታስቢው? ጤነኛ አይደለም ብለሽ ነው የምታስቢው? ምን ጆሮ አይሰማም እኮ ጆሮ ተደፍኗል። ምን አመጣሽ? እንደዚህ ነው እንደዚህ ነው የምታስቢው? ውብዬ በቃ እስከዛሬ ድረስ ተበድላለች። እውነቱ አልገባችሁም። ማለት ነው ኪራ ምንድን የምታወራው? ኪራ ወደ ራስ ተመልስ። አንተ ምን እየሆንክ ነው? ጤነኛ አይደለም እያለመለስ ውብዬ ምን ማለት ነው? በቃ ምንድን ነው የምትሰራው ከዚህ ጋር? ነገሮች ገብቶኛል። በቃ እስከዛሬ ተበድላ ነበር። ውብዬ አልገባሽም። የሷ ነገር የሷ ስቃይ አልገባሽም። ውብዬ ስቃይዋ ገባኝ። አሁን ተረድቻታለሁ። በቃ የፋፊ ችግር ገብቶኛል። እሱን እንደዚህ ለማድረግ ነው። ምን አደረኩት? ምን ሆነ? እውነቱን የተገለጸለት ሚስጥሩ ተገለጸለት። ስርዓት ይኑርሽ። እስከዛሬ እውነት አላት። ኪራ ወደ ራስህ ተመለስ። እየሰማኸኝ ነው? እውነት አላት። ሰው እኔን ስለተረዳ እውነቱ ስለገባ አትንጫጭ። እዛ ይሄ ጀብድ ጓደኛዬን አታስጨንቁት። ይኸው እውነቱ ተገልጾለት ነው የመጣው። መስራትሽ ነው። ትሰሚኛለሽ ሴትዮ? በአሁን ምን ጤነኛ አይደለችም ለነገሩ። እስቃለሁ። ለምን አንተ እንዴት ካንቺ እንደምወስደው አውቃለሁ። እንዳይጎዱሽ ነይ። ለምን ነው ፋፊ? እዚህ ጋር
ሲጀመር ነው ይበቃችኋል። በቃ ስርዓት አይኖራችሁም እንዴ? ምንድን ነው የምትረብሹት? አንተ ምን እየሆንክ ነው? ምን እያደረግክ ነው? እህት ላይ እንዴት እንዲህ ትነሳሳለህ? ምን ማለት ነው? አትጠጋቸው። ምን አይነት ባለጌ ነህ? ናይ ተረጋጋ። ሰውዬ ዞር በል። እሱ እንዳትነካው። ፋፊ እኮ ናት። ዞር በል። እሱ እንዳትነካው። ዞር በሉልኝ። ፋፊ እኮ ናት። እነዚህ አይመለከትም። ያመሰቃቀሉ ናቸው። አያገባህም። አትንካው። ዞር በል። አንተ ከነሱ ጋር ኪራ ከነሱ ጋር አባ አንተ መሰሪ መሰሪ ነሽ። እንዴት ምን ማለት ነው? ዛሬ ነው የገባኝ አንተ ነገር ዛሬ የተገለጠልኝ። እህትን ተወቃተህ አንተ ናይ ና ቆይ እሷ ዞር በል። ዞር በል። አንተ አሳብደውታል። ኪራ ቆይ ምን ሆነ አንተ? እኔ ኮርት ነኝ። እኔ ለዚህ የምታግዘው እኮ እውነት አላት እሷ። ናይ እውነት አላት። ለምን አትረዷትም? አዳምጣት አንዴ በእናትህ። አዳፋለሁ በኋላ ፋፊ የሆነ ነገር በለው በእናትህ እንዴ። አንተ ከመጀመሩ ነው ለፋፊ የምትለኝ እኔ ውብዬ እውነት አላት። ስለምን እውነት አላት። መስማት አለብን። እኔ ኮርት ነኝ አውቃለሁ። አንቺ መስማት እውነቱ ተገለጸለት። ታዲያ ምን ያለ እውነቱ ተገለጸለት። ሚስቴ ላይ ፋፊ ናት። አንተ ወደ እንዳልሆነ አውቃለሁ። እኔ ኮርት ነኝ። ገባክ አይደለ? እንዴት ከሷ ጋር ትሆናለህ? ውብዬ እውነት አላት እሷ። ኪራ አትናደድ፣ ችግር የለውም። ሚስጥሩ ስለተገለጸለት ተናገሩ። ከውሸት ጋር ታብራለህ። ውሸታሞች እነሱ ናቸው። ውሸት እንደሆነ ንገራቸው። እየዋሻችሁ ነው እናንተ፣ እየዋሻችሁ ነው። ውሸታሞች ናቸው እነዚህ። ምን ሆነ ነው? ናስኮደዚህ ከዚህ መሰሪ ጋር እነዚህ ሰይጣኖች ናቸው። እንዴት የእውነቱ ተገልጦልህ ኪራ አንተ እኔ እህት ነኝ። ገብቶሃል አይደለ? እህት ነኝ። ስለዚህ ይችን ሴትዮ መራቅ አለብን። እንዴት ምን ይሰራ ነው? ሰው ጋር ሄድከው የሚያግዛት ሰው እኮ ያስፈልጋታል። ከጎኗ ፋፊ ናት። ፋፊ እኮ ናት። ይኸው ፋፊ እያት አሁን እንጂ እንዳትጠጊ ማንም ሚስቴን እንዲናገር አልፈልግም። ባለጌዎች ናችሁ እናንተ። ሚስቴ እኮ ፋፊ ናት። ናይ ሁላችሁ ተጋባላችሁ። ነግሬሽ ነበር አይሽ አይደለ? ፈልቅቄ እንደሞት ሶለር አስረዳው ነው ምን አስረዳው። ይሄ እኮ አብዷል፣ ጤነኛ አይደለም። ገብቶሻል አይደለ? ፋፊ እንዳትጎጂ ነው ይበል። ራሳቸው ናቸው እንጂ ኪራ ወደ ራስ ተመለስ። ወደ ራስ ተመለስ። ለምን ትመጪዋለሽ አንቺ? ያምሻል። ጤነኛ አይደለም። ገባል። ገላለሁ በኋላ ገላለሁ። ይገባል። ገላለሁ። አንተ ጤነኛ ስላልሆንክ እየሰማ ነው አይደለ? ለምን አይገባችሁ? አንድ ቀን ትረዷታላችሁ። የትኛውን እናንተ መስማት ስላልቻላችሁ እናንተ ስለገባችሁ እነሱ ደግሞ ስለገባችሁ ናቸው። ከኔ ጋር የትኛው ነው ታዲያ? አንቺ ምን አይነት ቀንደም ሴጣን ነሽ? እንደዚህ ሰው ማጥመድ ብቻ ነው ያንቺ ስራ። ይሄ ነው ያንቺ ስራ። ወደዚህ አንተ እህት እኮ ናት። አሸንፍሻለሁ። ምን አይነት ሰው ነው? አሸንፍሻለሁ። የእውነት ኧረ በእናትህ ለምን አትነግራትም? ምንድን ነው የሚነግራት? ምን ይንገረኝ? እቺ እኮ ጤነኛ አይደለችም። ባለጌ እንደሆነ ባለጌ ሰው ናት። ንገሪያት። ብልግና አንቺ ስራት ነው እንዳነቂ አንተ ዞር በል። አንቺ አጮይበት ስራት ይኖርሽ። ስርዓት ገባ አይደል? አንቺ ስርዓት ይኖርሽ። እንደዚህ አታስጨንቂ። ስርዓት ይኖርሽ። እንዳነኳት ናይ ተረጋጋ። ገላለሁ። እንደዚህ እሷ ገና ነው። ምን ነው እናንተ እረፉ። ፋፊ ብታይ እኔ ከሱ ጋር አላወራም። ሲጀመር እኔ ከሱ ጋር ነው ያወራው። ከሱ ጋር እኔ ማለት ፈልግሽ ከሱ ጋር ነው ማለት እኮ ማንንም አልፈልግም። እኔ መልስላችኋለሁ። ምንድን ነው እናንተ እሱ የእሱ አባት ነው። ኪራ አቁም። አንዴ ቁጭ በይ፣ እኔ ልመልስላቸው። ተቀመጪ። አታምኚኝም? እኔ ቁጭ በይ፣ እሺ፣ ቁጭ በይ። አልጠቀም እኔ ናይ ትሰማኛለህ? እቺ ፋፊ ናት። ፋፊ አውሪ፣ ንገሪው። ትሰሚኛለሽ? እንዴት እንደዚህ አይነት ትናገራታለህ? አጭውባት። ወደ ራስ ተመለስ። ወደ ራስ ተመለስ። ለምንድን ነው የሚያሰቃዩት ፋፊ? እንዴ ለምንድን ነው የሚያሰቃዩት? ትክክለኛ ቦታ ነው። አይፈልጋችሁም። አንቺ ስርዓት ነሽ። አትንኪያት። በጥፊ እንዳላጋድ ምን እየሆንክ ነው? ዞር በይልኝ። ምን እየሆንክ ነው? ዞር በይ ራስሽ።
ለምን ሶል የሆነ ነገር አታ ምንድነው የሚያረጋው? ሶል እንዴት ዝም ብለህ አለ? ምን ይሆናል? ኪራ ዞር በል። አንቺ ለምንድን ነው ስነ ስርዓት ማይኖርሽ? ስነ ስርዓት ይኖርሽ እንጂ ነው ምን እየሆንክ ነው? ፋፊ ስርዓት ይኖርሽ። በቃ ተይ ዞር በይ። ናሪ እኔ ነኝ ዞር በይ ዞር በይ። እርጉዝ ናት አትንኪያት። እርጉዝ ናት። ናናይ ስርዓት ይኖርሽ። እውነተኛ ሚስት እሷ ነች። ና አንተ ራስህ ና ወደ ነው የምትሄደው። ሴትዮ ዞር በይ እንዳነኪ ሰማኛለህ? ናይ ትክክለኛ ሚስት ፋፊ ናት። እሷ ናት ትስማት። እሷ እንደዚህ አድርጋ የምታስጨንቀናት ትክክለኛ ሚስት አንቺ ሳትሆኚ እሷ ናት። ጓደኛ እሳት ውስጥ ነው። ናሁን ብቻ ነው የፈለገው። አትጋፉ። ዞር በይ ዞር በል። እኔ ምን ላይሽ አልፈልግም። በእናትሽ ዞር በይ እዛ። እሷ እንደማን እንዴ? ስርዓት ይኖርሽ በእናትሽ። እኔ እኮ ነኝ ሚስትህ። ታናጂኝ በቃ ምን ዞር እየሆንክ በይ። ነው? ምን ማለት ነው? አሁን በያጨ አንተ ዞር በል። ና አንተ ራስህ ወደዚህ ወደዚህ ተቀመጥ። አልፋሽ ነው ስርዓት እያበደች ነው። አንቺ ለምንድን ነው ስነ ስርዓት ማይኖርሽ? ሁሌ በጉልበት ነው ኪራ ለምን እንደምታጨናንቂ ነው? አንተ እንዴት እንደዚህ ታደርጋለህ? እያበደች እኮ ነው። ለምን እሷም ለምን አትረዷት? እውነት አለት እውነቷን ነው። ተረዷት። ለኔን እየበተነች ባይን እየወሰደች እውነት ነው ይሄ? እውነት አለት ምን ጭቅላት ነው ያለው? ወንድምሽ እንኳን እየነገረች ነው። ቢገባሽ ተናገረችው ብዙ ነገር። ወንድምሽ እውነታውን እየነገረች ነው። አትረጅም ግን አንቺ ገባሽ? እውነታውን ወንድምሽ እየነገረች ነው። ክፉ ሰው መሆንሽን ወንድምሽ እየነገረች ነው። በደንብ ንገራት። አልተረዳችኋት። ብዙ ነገር አለ። ያላወራችሁ ብዙ ነገር አለ። እየሰማችሁ አይደለም። ሲጀመር አትሰማም። ሰሚኛለሽ? በንግግር ታምኛለሽ? በንግግር ታምኛለሽ? ቆመሽ አውሪ። ሰማኛለህ አንተ ሰውዬ? ግብትር ነው አይደል? ታስቢ በንግግር የምታምኝ ከሆነ ማለት ነው። ድብድብ አልፈልግም። እንዳነኪ ስርዓት እሷን እናዳምጣት። ላውራት ማዳመጥ አለብን። እሷ ላውራት እኔ ግብድብ ግፊ አልፈልግም። ዞር በይ። ከአንቺ ጋር ግፊ ነው ያልፈልግም። ማዳመጥ አለብን። እሷ አጠገባው እኛ አወራለሁ። እኔ እኮ ነኝ ሚስትህ። ዞር በይ። አንቺ የቀድሞ ሚስቴ ነሽ። ወደ ትክክለኛ ሚስት እሷ ናት። የምታዋጣ ፋፊ ናት። እሷ ናት የምታዋጣ። ሰላም የሚመለሰው ናይ እመኔ ከፋፊ ጋር ስትሆን ነው። እሷ ነው ሰላም የሚመለሰው። ንገራት። ሰላም ቢስ እዚህ ጋር በዱላ ሁሌ ግፊያ፣ ጭቅጭቅ ምናምን እዚህ ነው ቤት። ትክክለኛ ሰላም ያለው እዚህ ነው። ምን አርጉ ነው የምትይው? ይደክማታል። ለምን እያደረገች ያለችው ነገር ለምን አልጋ አይገባሽም? አንቺ በቃ አሁን እውነቱን ለማስረዳት እየሞከረች ነው። እውነቱን ለማስረዳት እየሞከረች ነው። ተረዷት። ተረዷት። ኪራ ምን እየሆንክ ነው አንተ? መረዳት አለብን ውብዬ፣ መረዳት አለብን። በቃ እስከዛሬ አሰቃይተናታል። በንግግር ታምኛለሽ? ያለበት ሁኔታ ገብቶት ተረድቶ ከመጣ በንግግር ታምኛለሽ? ከአንቺ ጋር ሆኖ ይኸው ደነዘዘ ልጁ። አዎ ትክክለኛ የምታስፈልገው እሷ ናት። አታስፈልገውም። በፍቃዴ መሰለኝ ከአንቺ ጋር መሆኑ። ኪራ አረፈ ተቀመጥ። ከዚህ በኋላ ከኔ ትእዛዝ አትወጣም። በፍቃዴ እኮ ነው ከአንቺ ጋር መሆን የምችለው አይደል እንዴ? ፋፊ ነይ እንጂ ምን እስኪ ራስሽን ጠይቂው። ለምንድን ነው ሰው ሁሉ ክፉ የሚያደርግሽ? በግድ ምን ነገር ነው? አንቺ ስርዓት ነው እንዳነካ አትንካቱ። እርጉዝ ናት። ዞር በይ። ስርዓት ይኑር። እርጉዝ ናት። አንቺ አትጩህበት፣ አትጩይበት። ጀምር። ምንድነው ችግርሽ እንዴ? ምንድነው ችግርሽ? በቃ ከነሱ ህይወት ውጪ፣ ከትዳራቸው ውጪ። አታስጨንቀኝ ኪራ። ወደ ራስህ ተመለስ። እየሰማኝ ስማኝ ነው። ምን አድርገህ ነው እስካሁን ነው? ምንድን ነው ያደረገው? ወይ ፋፊ ተቆርጣለች እኮ ለምን አወራችሁ? ይዛችሁ ስለምን አትወጡም? ሰማኛለህ? ናይ ይኸው ትክክለኛ ሚስትህ እሷ ናት። ና ፋፊ አሁን እንጂ ለምን ዝም ትያለሽ? እነሱ እኮ እየጮሁበት ሰላም እያሳጡት ነው። ፋፊ በጩኸት ይዘውታል። ተረጋጊና ቀስ ብለሽ አውሪ። በቃ አውሪውና ይዘነው ነው። አትንኪኝ እንዳነኪኝ አንቺ በቃ በዱላ እና በጥፊ ነው የምታሙ።
የሆነ ነገር ናሁም ለምን አታስብም? ልጅ እኮ እየተንገላታ ነው። ይኸው እያንገላታት እየጮሁባት ነው። በንግግር የምታምኝ ከሆነ እቺ ሴትዮ ክፉ ነች። እኔ እንደዚህ ሆኜ እጅሽ እንዳታነሽ በቃ። አንቺ መቼ ነው የመች ዘመን ሰው ነሽ? ቆይ አንቺ ምንድነው በዱላ የምታምኚው? አንተ እኮ ነው እንደ ሰለጠነ ሰው አውሪ። ምንድነው አንቺ? በቃ አሁን እኔ ምን አይነት ያለፈ እንትን ነው ይሄ? ልክ ነው ጓደኛዬ፣ ጭንቀት ውስጥ ነህ። ማንም እጅ እንዲያነሳ አልፈልግም። አንቺም ብትሆኚ ሰላም ስርዓት ያዥ። እሺ ስርዓት ይኖርሽ። አይመለከተኝም። እጅሽ እንዳታነሺ። እጅ አትንካኝ። አንተ በቃ እጅ ማንም እንዳያነሳ። ሐሳብ ምንድነው? አንቺ ጨካኝ ሴት ነሽ። እቺን ልጅ አሰቃይተሻታል። ገባሽ? አዎ አዎ። ይቆጫል። በተቃራኒ ነው እንደሚታይክ። እውነት ነው። ይቆጫል። እየሰማኝ ነው አይደለ? ይቆጫል። ገብቷል። እኔ እስካሁን ታግዬላለሁ። አትስማት። ናይ አውቃ ነው ምንም ነገር እንዳሰማት ፋፊ ነው የምታስፈልገን። ይኸው ውብዬ አሰቃይተናታል። ለምን አይገባሽ? በቃ ትክክለኛ የምታዝንልህ የምትንከባከብ እሷ ናት። እሷን አውራት። በቃ እሷን መካስ አለብን። ውብዬ መካስ አለብን። እሷን እንክሳሳለን። ተነስ ከሷ ጋር ይላል። ዞር በል ከዚህ እኛ እኮ ምንም እየተጋፋን እየታገልን አይደለም። ናይ ምን እያደረክ ነው? በቃ አይፈልግም። ፈልጎ አይደለም ያፈዘሽ ነው። እና ለምን የምትረብሹት? ናይ ወደ ራስህ ተመለስ። የፈተና አስወጣልኝ። ውጡልኝ በቃ ውጡልኝ። ናይ ይቆጫል። ትሰማኛለህ? ትጸጸታለህ። ናይ